ብዙዎቻችሁ ኮላጅን ትጠቀማላችሁ አይደለ? ፓውደሩን ልትጠቀሙ ትችላላችሁ። ቦምብሮዝ ናቹራል ነገር የምትፈልጉ ደግሞ ከሆነ ብዙ አይነት ነገር ትጠቀሙ ትችላላችሁ። ይሄኛው አብዛኞቻችን ሰምተን የማናውቀው እኔም በቅርብ ጊዜ ያወቅኩት ነው። ፕላስቲክ ሰርጅኖች ይጠቀሙበታል ኢንጀክት በማድረግ ቆዳችን ያንግ እንዲሆን፣ ለኦስትሪዮ አርትራይተስ፣ ለጆይንት፣ ለገት ሄልዝ በጣም ጠቃሚ የሆነ 90% ኮላጅን ነው የሚባለው እና ማትገምቱት ነገር ነው። ሩስተር ኮምብ ይባላል ወይም ደግሞ የዶሮ ማበጠሪያ። ጉግልን ትራንስሌት አድርግልኝ ስለው እንደዛ ነው ትራንስሌት ያደረገልኝ። ግን ያው አብዛኞቻችን በአይን እናውቀዋለን። ዶሮ ላይ የሚገኘው እዚህ ጋር ያስገባውላችሁ ይሄ ቀዩ ፓርት ማለት ነው እና እንደ ስጋ ነገር ነው የሚመስለው። ጣዕሙ ደግሞ ዶሮ ነው። ስትሮንግ የሆነ ዶሮ የቺክን ስጋ አይነት ጣዕም ነው ያለው ነው የሚሉት። ቀምሼው አላውቅም፣ ሞክሬው አላውቅም። ሞክራችሁ የምታውቁ ኢትዮጵያኖች ካላችሁ ፕሊዝ ሼር አድርጉልኝ። እናቶቻችሁን ምናምን ጠይቁ በድሮ ጊዜ የሚበላ ከሆነ እና ኮመንት ላይ አስቀምጡልኝ። አመሰግናለሁ።